እንግዲህ ክቡር ግርማ ሰይፉ እንኳን በሰላም ወደ ሰሜን አሜሪካ መጣ። የዛሬ ስብሰባው እንዴት አገኘው? ጥሩ ነበር። የሰውን አቀባበል ጥሩ ነበር። የሁሉ አድናቂ እንዳለኝ አላቅም ነበር። እሺ በቀጥታ ወደ ጥያቄው ልግባና ክቡራቱ ግርማ ብቸኛው የመድረክ ወይም የተቃዋሚ ተወካይ በፓርላማ መሆንህ ያመጣው ለውጥ አለ ወይ? ለውጥ አለው ግን እኛም የዚህ ያህል ለውጥ ነው የምንጠብቀው ማለት ብዙ ብንሆን ጥሩ ነበር። ግን ያው ብቻዬን በሆነም ብቻዬን ላደርግ የምችለው ያህል ያደረኩ ነው ያስባለውና ያው ለውጡ ግን ኢንክሪመንታል ነው። በአንድ ጊዜ ሰውን የሚያስደስትና ሁሉም ሰው ሳስፋይ ነው የሚለው አይነት ነገር ላይሆን ይችላል። አንዳንዴ ከምን አንግል ያውታል የብዙ ሰዎች አስተያየት ነው እንኳን ብቸኛ ሆኖ እዛም እንትን ላይ ፓርላማ ላይ መገኘት ብቻም ሳይሆን ብዙም ተገብቶ ታይቷል እና በዚህ አቅጣጫ ደግሞ ብዙም የሚያዋጣ አይደለም ብለዋል። ለዛ ያለ አንተ መልስ እንዴት ነው? አክቹሊ ምክር ቤትን አሰራር ካለማወቅ ይበጣ ነው። ብዙ ሆንክም አልሆንክም አብላጫ ድምጽ እስከሌለ ጊዜ ድረስ 100 250 ለ240 ብትበለጥ ተበለጥክ ነው። ምክር ቤት ውስጥ ግን ሌሎች የሚጎዱ ሌሎች ስራዎች አሉ። ለምሳሌ ኦቨርሳይት አክቲቪቲ የሚባሉ አሉ። የአስፈጻሚውን አካል መከታተል ማለት ይባል ነገር አለ። ብዙ ብንሆን እዛ ላይ ጠንካራ ስራዎች ሊኖሩ ይችላሉ ነበር። ብዙ መረጃዎችን ማግኘትም ማሰራጨትም የሚቻልበት መስመር ይሆን ነበር። እሱ ጋር ጉዳት አለ። ሌሎች ግን ፖሊሲ ለማስቀየር አዋጆችን ለማጽደቅ ወይም ላለማጽደቅ ግን አብላጫ ድምጽ ማግኘት ነው የሚለው እና የኛ ሀገር እንትን ብዙ ለውጥ የለውም። ተስፋስ ምን ታይበታል? አሁን ብቸኛ ሆነ ተቀምጣ ምን ተስፋ አለው? እኔማ ተስፋ አለኝ። ተስፋ ባይኖር ኖሮ አልቀመጥም። ተስፋ የቆረጥኩ ለታ አቆማለሁ። ግን ተስፋ አለ ብዬ አምናለሁ። አንድ አሁን ለምሳሌ እኔ በመሰራበት ቋሚ ኮሚቴ ውስጥ ወይም ደግሞ በሌሎቹ የምክር ቤት አሰራሮች ውስጥ ሲስተሙ እንዳይሞት ፋንክሽን አድርጎ እንዲቆይ ለምሳሌ በሚቀጥለው ምርጫ የተሻለ ውጤት ብናመጣ ተቋሞቹ ከሌሉ እንደገና ተቋም ግንባታ ውስጥ እንገባለን። ስለዚህ እንደዛ እንዳይሆን ተቋሞቹን እየተገነቡ እንዲጠብቁ ስትመጣ መሄድ ማለት ነው። የቆመ ጫማና መኪና ብዙ ስለማያገለግል ፋንክሽን እያደረገ እንዲቆይ የሚል አስተሳሰብ አለኝና በዛ መስመር ነው የማስበው። ግን ሌሎቹ ከዚህ በፊት በነበረን ልምድ ሌሎቹ ባልሄዱበት መንገድ ነው ይሄድኩኝ ብለው ያስባሉ? እንደሱ ማለት አልችልም፣ ግን በደንብ ባልተሄደበት መንገድ እየሄድኩ ነው ያስባለሁ። እሺ አቶ ግርማ ሌላው ደግሞ የተለመደው ወይም በየጊዜ አዳዲስ ድርጅት ወይም ደግሞ ግንባር እየፈጠሩ መታገል ወደፊትስ ምን ያዋጣል? አዲስ ጊዜ የሆነ ነገር ይቋቋማል ይፈርሳል፣ የሆነ ነገር ይቋቋማል ይፈርሳል። እንዴ ለውጥ ያመጣል? እኔ አሁን 3 ጊዜ ነው ያልከው። ይቋቋማል ይፈርሳል አልክ። አንድ ነው ማቀው እኔ ቅንጅት ነበር ውጤት ጋር ደርሶ ተቀናይቶ የነበረው። ከቅንጅት በኋላ አሁን መድረክ ብለን እየሰራን ያለን ሌሎች ድርጅቶች ማለት አው ሌላም ድርጅት ቢሆን ሞክሮ ተሰለፍ ፌዛውት ካደረገ ኔቸር ዳይናሚክሱ ይቀጥላል። አሁን ያለው የአሜሪካን ሀገር ዲሞክራቲክ ፓርቲ ድሮ የነበረው ዲሞክራቲክ ፓርቲ አይደለም። ሲቀየር ሲሻፍ ሲቀጥል እንደዚህ ያደረገ ኢቭን በስም አንፃር ራሱ ዲሞክራቲክ የሚባል ፓርቲ አልነበረምና በኋላ ነው እንደዚህ እየተቀያየሩ የመጡትና ናቹራል ነው። ግን አንዳንዴ ስናይ ደግሞ ልክ እንደዚህ አሁን ያልኩት ድርጅቶች በአጠቃላይ ተሰብስበው ምናልባት ቢታይ አንድ አይነት ነው የሚፈልጉበት የሚደርሱበት ግብ ግን እንዲህ ያለ መደራጀት ወይም ደግሞ አትሊስት እንኳን በምንስማማበት መንገድ እንኳን አንድ አለመሆናችን ከምን የመጣ ችግር ነው ይላሉ? አንድ ግብ ይሆናል የምንስማማበት አንድ ግብ ሊኖረን ይችላል፣ ግን መሄድ የምንፈልግበት መንገድ ይለያያል። ወይም ደግሞ መንገዱ ይለያያል፣ ግባችን አንድ ነው ወይ ደግሞ ግባችንም አንድ ላይ ሆነ ይችላል። ለምሳሌ አንድ እንደምሳሌ ብነግር ሁሉም ሰው በኢህአዴግ በመጣል ላይ እንስማማለን፣ ግን ኢህአዴግን እንዴት እንጣለው በሚለው ላይ እንስማማለን። እኔ ለምሳሌ ኢህአዴግን ስንጥለው ብሎኬቱ እንዲያገለግል አድርገን ነው እንጂ ብሎኬቱን ስታፈርስ ሰው እንዲነዶ እንዲፈነክት አልፈልግም። ቤቱን ስታፈርስ ፕሮፐርሊ ካፈረስከው ብሎኬቱ በሚቀጥለው ግንባታ ላይ ያገለግላል። አንዳንዱ ግን አይደለም ቤቱ ዝም ብለ በዶዘር አፍርሰው ይልና ስታፈርሰው ከጀርባው ያሉ ሰዎች ይፈነክታሉ፣ ምንም አይደለም ይላል። ይሄ ልዩነት ነው። አንዳንዱ ደግሞ ምናልባትም የተቃዋሚ ፓርቲ ካልሆነ ጠቅላይ ሚኒስትር የሚሆን ስለማይመስለው ሁሉም የተቃዋሚ ፓርቲ ሊቀመንበር ፕሬዚዳንት ምናምን ሆኖ ጠቅላይ ሚኒስትር መሆን ይፈልጋል።
ይሄም አንድ ሌላ ሞቲቭ ነው። ስለዚህ ዲፈረንት ሞቲቭስ አሉ። ይሄ ግን እዛ ሀገር ቤት ያሉ ተቃዋሚ ፓርቲዎች ሳይሆን እዚህ ቤተክርስቲያን ላይ እንኳን ስንት ነን። ልዩነቱ ሁሉም ጋር ያለ ነው ማለት ነው። ግን አቶ ግርማ ሰይፉ ለምሳሌ ያለው አካሄድ ብዙ ሰዎች የሚሉት ውጭ ሀገር ያለ አካሄድና ወይም በውጭ ሀገር የሚኖሩ ኢትዮጵያኖች ያለው ስትራቴጂና ሀገር ቤት ያለው በጣም ይለያያል። ያንንስ ለማዋሃድ ያደረገው ጥረት ይኖር ይሆን ያንተ የእርሶ ፓርቲ? አረ ነው የስትራቴጂ ልዩነት ያለ አይመስለኝም። ሮል አለን። ሀገር ቤት ያለን ሰዎች የምንሰራው ስራ ሌላ ነው። ውጭ ያሉ ሰዎች የሚሰሩ ስራ ሌላ ነው። ውጭ ያለው ሰው ሀገር ቤት ያለውን እንቅስቃሴ ከመደገፍ ባለፈ እንትን ስትራቴጂስት ሊሆን አይችልም። የፖለቲካ ውሳኔ የምንወስነው እኛ ነን። የፖለቲካ ውሳኔ እንወስናለን። እኛ የምንወስነውን የፖለቲካ ውሳኔ የሚደግፍ ይደግፈናል፣ ማይደግፈን ግን አይገደድም። ስለዚህ እንደዚህ አይነት የስትራቴጂ እንትን ጉዳይ ልዩነት የለብንም። ግን ምንም ጥርጥር የለውም ውጭ ሆኖ ዲያስፖራው መምራት የሚፈልግ አለ። መፈለግ መብቱ ነው፣ ግን አይቻልም። መሬት ላይ ያለው ነገር ሌላ ነው። ትክክሉ ያ ነው። ሌላው ደግሞ የኢትዮጵያ ሙስሊሞች የትግል እንቅስቃሴ ለፖለቲካ ፓርቲዎች የሰጠው ትምህርት ወይም ደግሞ ያሳደረው ተጽዕኖ ሳለ እንዴት ታየዋለህ? በአጠቃላይ ትምህርት አለ፣ በተለይ ከውጤት አንጻር። ለምሳሌ ሰላማዊ እንቅስቃሴ ማድረግ ይቻላል የሚለው ነገር አንድ መንገድ ነው። አሁን እኛ እንደሚቻል እናውቃለን። ምክንያቱም ያው ሙስሊሞች ተጠራርተው በመስጊዳቸው ይሄን ያደርጋሉ። ስለዚህ እኛ ግን በመስጊድ አይደለም የምንደራጀው። ለምሳሌ የፖለቲካ ፓርቲዎች በሚቀጥለው ቀን አንዋር መስጊድ እንገናኝ ልንባባል አንችልም። ምክንያቱም የኛ ኮንስቲቱንሲ ቤዛችን ይሄ አይደለም። ግን አንድነት ጽሕፈት ቤት እንገናኝ እንደምንባባለው የአንድነት ጽሕፈት ቤት ልክ መስጊዶቹ ባሉበት ኮንቴክስት ሁሉ መኖር አለበት። ከዛ የተማርነው ነገር ምንለው በቂ አደረጃጀቱ ኔትወርኩ በትክክል አልተዘረጋም ማለት ነው የሰላማዊ ትግል የምንለው። ስለዚህ ነው ኔትወርክ ሳንዘረጋ ስልክ ብቻ ገዝተን ስልኩ አላናገርም አለን ብሎ ማለት ትክክል አይደለም። ኔትወርኩ መዘርጋት አለበት ስልኩ እንዲሰራ። የዛኔ ነው ስልኩ አላገናኝም የሚባለው። ስለዚህ ሰላማዊ ትግል ውጤት አላመጣ ምናምን አይሰራም። ሰላማዊ ትግል መቼ ተጀመረና ነው? ስለዚህ ለመጀመር ነው ያሰብነው። ተጀምሮ ነበር ማለት እንችላለን። በ2005 ቅንጅት ያኔ ከፈረሱ ጋሪው ቀድሞ ነበር። ኔትወርኩ ሳይዘረጋ የሰላማዊ ትግል የሚባለው ፈክር መጥቶ ነበር። ያ ከፈረሱ ጋሪው ቀድሟል ነው ማለት ቀድመ ጋሪው ከዛ በኋላ ፈረሱን ጎትተው ብትሉ አይጎትተው። አሁን ያኔ የተነሳው ሙቭመንት ማቀስቀስም መምራትም በዚህ እንደዚህ ማድረግ በሚቻልበት ቦታ ክሊክም ታረግበት ቦታ አይታወቅም ነበር። ለዚህ ኮኔ ተበተነ። በሌላ ጎን ምን ይባላል? ህዝቡ መሪ አጣ እንጂ ህዝቡ ለመመራት ዝግጁ ነው ይባላል። ይሄስ እንዴት ነው? እኔ በዚህ አልስማማም። የግብጽ ህዝብ የፖለቲካ ፓርቲ አይደለም የመራው። የፖለቲካ ፓርቲ ህዝብ ሞቭ ማስነሳት እንደዚህ ምናምን አይደለም ዋና ስራው። መሪዎችን ማፍራት ነው በየደረጃ። ይሄንን ራሱ በደንብ ሰርታችኋል ብትለኝ በደንብ አልሰራንም። ግን ህዝቡ መሪ አጣ እንጂ እንደዚህ ያደርግ ነበር ምናምን በዋዚዝን ተቃጠል ብሎት ነው ቱኒዚያዎች የተቃጠሉ? የትኛው ፓርቲ ያመራር ነው ተቃጠልና እዚህ ጋር ያለው? አይደለም። በቃ ይሄ የኛ ስራ አይደለም። ይሄ ህዝቡን አዌር ማድረግ ሞቢላይዝ ማድረግ የፖለቲካ ፓርቲዎች ስራ አይደለም። የፖለቲካ ፓርቲዎች ስራ መሪዎችን በየደረጃው ማፍራት ነው። የኛ ስራ ይሄ ነው። አሁን አንዳንድ ጊዜ ይሄ የሲቪል ሶሳይቲ ስራ ነው። ሲቪል ሶሳይቲዎች ህዝቡን ማንቃት፣ ማደራጀት፣ ህዝቡ ለመብቱ እንዲቆም ማድረግ የነሱ ስራ ነው። አሜሪካን ውስጥ አሁን በተለያዩ ኢሹዎች ላይ ኢሹን ሞቢላይዝ የሚያደርጉት ሲቪል ሶሳይቲዎች ናቸው። እኛም መከሰስ በሌለብን ጉዳይ መከሰስ የለብንም። የኛ ሮል በትክክል መረዳት ያስፈልጋል። ልክ ነው። እኛም አንዱ ሲጎድል እየሄድን ለመሙላት የምናደርጋቸው ጥረቶች አሉ። አንፎርቹኔት የሎካል ቅድም እንግዲህ በተናገሩት ላይ ነው እዚሁ ስብሰባ ላይ የሎካል ኤሌክሽን ላይ መሳተፍ ብዙም ጠቃሚ አይደለም ብለዋል። ነገር ግን ደግሞ ከስር ወይም ደግሞ ከስር ሳንደራጅስ ደግሞ እንዴት ነው ለሀገር አቀፉ ለትልቁ ምርጫ ምን ሳተፈው? ልክ ነው። ጥቅም አንዱ ሳኔ ጥቅምም ጉዳትም አለው። ምናልባት አሁን ሎካል ኤሌክሽን ብንሳተፍ ሞቢላይዝ ለማድረግ እድል ይሰጠን ነበር ብለን እናስባለን። ይህንን ለማድረግ የምናደርገው እንቅስቃሴ ሌላውን ፖለቲካ የሚጎዳ ከሆነ ጥቅምና ጉዳቱን አመዛዝኖ ነው የሚወሰነው። መድኃኒትም ሳይድ ኢፌክት አለው። የመጨረሻ ጥያቄ ነው፣ ወጣ ያለ ነው። ከሰሞኑ ወይም ከቅርብ ጊዜ ወዲህ ደግሞ አንዳንድ የኢትዮጵያ ኢንቨስተሮች ብዙ አገልግሎት ሳይሰጡ ከሀገር እየወጡ ነው ይባላል።
ከዛ መሃል አንዱ ደግሞ ሆላንድ ካር ይገኛል ሆላንድ ካር ደግሞ ከወጣ በኋላ በዛ ጉዳይ ላይ ከርሱ ጋር የተያያዘ አንድ ጉዳይ አለ እንደውም ገንዘብን በማስመለስ ጉዳይ ላይ እንደውም እንደ ሊቀመንበርነትም እርሶ ተመርጠው ነበር ይሄ እስቲ በአጠቃላይ ምንድነው የተፈጠረው ሲነገር ከስታል መኪና አረኑ ምን ያህል ዝርዝሩ እንደሚጠቅም አላውቅም ግን አክቹአሊ ፕሮፐርሊ ፐርፎርም ስላላደረገ ድርጅቱ ኮሚቴ ተቋቁሞ ነበር ፋብሪካው መኪና ገዝቼ ነበር ከዛ ድርጅት ማለት ነው ስለዚህ መኪናውን ሊሰጡን ስላልቻሉ መኪናውን በግድ መቀበል ስለነበረብን በግድ ልንቀበለው ተደራይተን ነበር መብቴን እንዲ ነው ማስከብረው አይ ፕራይቬትሊም እንዲ ነው ማስከብረውና በዛ ፕሮሰስ ውስጥ ሰብሳቢ ሆኜ ተመርጬ ነበር ሰብሳቢ ሆነን ድርጅቱ አገግሞ መኪኖቻችንን ዴሊቨር ሊያደርገን አልቻለም ብዙ መኪኖችን ዴሊቨር እንዲቻል ብዙ ድጋፎችን አድርገናል ፋይናል ግን ሰውየው ወጥቶ ከሀገር ጠፋ እንደውም ተከስሻለሁኝ እኔ ምን እንደማልሱ እንደሚባል አልተመለሰም አይመለስም ፎር ሹር ግን መመለስ አለበት የህዝብ ገንዘብ ይዞ መጥፋት ትክክል አይደለም እስካሁን ሊቀመንበር ነው አይደለም በጣም አመሰግናለሁ አቶ ግርማ ደስታ